እስኪ ላፍታ ዓይንን እንጨፍንና አስብ። ዛሬ በሀገራችን መንገድ ላይ የምታያቸውን በየካፌ የተቀመጡትንና በየማህበራዊ ሚዲያው ላይ ቀኑን ሙሉ የሚንከራተቱትን በሺዎች የሚቆጠሩ ወጣቶች በሙሉ ተመልከታቸው። ሁሉም ጋር አንድ የሚያስፈራ ተመሳሳይ ነገር አለ። ሁሉም ተስፋ ቆርጠዋል። ሁሉም ነገ እሰራዋለሁ በሚል ስውር ማደንዘዣ ውስጥ ተኝተዋል። ግን ለምን? ዛሬ ያለው ወጣት ትውልድ ካለፉት ጠንካራ አባቶቻችን በምን ተለየ? ድሮ አባቶቻችን ያለምንም ዘመናዊ ቴክኖሎጂ፣ ያለምንም የተመቸ ኑሮና መረጃ ተራሮችን የፈነቀሉበት ታሪክ የሰሩበትና በማንኛውም ከባድ መከራ ውስጥ የማይሰበር የብረት ማንነት የነበራቸው እንዴት ነበር? ዛሬ ግን ሁሉንም ነገር እጃችን ላይ ይዘን መረጃውንና እድሉን እያየን ለምን በትናንሽ የህይወት ፈተናዎች ፊት እንብረከረካለን? የታሪክ ተመራማሪዎች አንድ አስደንጋጭ እውነት ይነግሩናል። አንድን ሀገር ወይም አንድን ኃይለኛ ትውልድ ሙሉ በሙሉ ለማጥፋት ጦርነት መክፈት፣ ህዝብን መፍጀት ወይም ውድ የጦር መሳሪያዎችን መግዛት አያስፈልግም ይሉናል። ብቸኛውና ቀላሉ መንገድ ወጣቱ ላይ ምቾትን ማብዛት ነው። አዎ ምቾት። ዛሬ ያለው ዘመናዊ ዓለም ወጣቱን ተነስቶ እንዳይሰራ፣ የገንዘብ ነፃነት እንዳያገኝና የራሱን ታሪክ በደሙ እንዳይጽፍ ለማድረግ ስልክ ውስጥ በሚመጡ ፈጣን እርካታዎች፣ በትናንሽ ሱሶችና ጊዜ አለኝ በሚል ማታለያ አእምሮውን በነፃ ሰርቆታል። ወጣቱ ሳያውቀው የራሱን አቅማቱ ደካማ እንዲሆን ተደርጓል። ይህ ቪዲዮ ዝም ብሎ ምክር የሚሰጥ ተራ ቪዲዮ አይደለም። ዛሬ በዚህ ቪዲዮ በጥልቀት ስነ ልቦናዊ ትንተና ማህበረሰቡና ዘመናዊ ዓለም ሳታውቀው በአእምሮ ውስጥ የገነቡትን የደካማነት ግን እንሰባብራለን። ፈተና ፊት ለፊት የሚጋፈጥ ያደብረህ ማንነት የምንገነባበትን ድብቅ ሚስጥር እንመረምራለን። ካለበት የእንቅልፍ ዓለም ለመውጣት ዝግጁ ከሆንክ እስከ መጨረሻው ተከታተል። የመጀመሪያው ክፍል 1 የፈጣን እርካታ ወጥመድና የአንጎል መበላሸት። ይህንን ሚስጥር በጥልቀት ለመረዳት መጀመሪያ ወደ አእምሯችን ሳይንስ መግባት አለብን። በ1960ዎቹ መገባደጃ ላይ በስታንፎርድ ዩኒቨርሲቲ አንድ ታዋቂ የስነ ልቦና ሙከራ ተደረገ። ሙከራው የማርሽ ማውሎ ሙከራ ይባላል። ተመራማሪዎች ትናንሽ ልጆችን በአንድ ክፍል ውስጥ አስቀመጧቸውና ፊታቸው ላይ አንድ ጣፋጭ ከረሜላ መጡላቸው። ከዚያም እንዲህ አሏቸው፣ ይህንን ከረሜላ አሁን መብላት ትችላላችሁ፣ ነገር ግን እኔ ወጥቼ እስክመለስ ድረስ 15 ደቂቃ ታግሳችሁ ካልበላችሁት ስመለስ ሁለተኛ ተጨማሪ ከረሜላ እሸልማቸዋለሁ አላቸው። ውጤቱ ምን ሆነ መሰላችሁ? አብዛኞቹ ልጆች ያንን 15 ደቂቃ መታገስ አቅቷቸው ወዲያውኑ ከረሜላውን በሉት። ጥቂቶቹ ግን ተጭነው ታገሱ። ከብዙ ዓመታት በኋላ እነዚህ ልጆች አድገው ወጣት ሲሆኑ ተመራማሪዎቹ ድጋሚ ፈተኗቸው። ያንን 15 ደቂቃ የታገሱት ልጆች በህይወታቸው እጅግ ስኬታማ፣ ከፍተኛ የገንዘብ አቅም ያላቸው እና ጠንካራ ትዳር የገነቡ ሆኑ። ወዲያውኑ የበሉት ግን በትምህርታቸው የወደቁ፣ በሱስ የተጠመዱና ህይወታቸው የተበላሸ ሆነ። ይህ ሙከራ የሚያስተምረን ታላቅ እውነት አለ። ስኬት የሚወሰነው ፍላጎትን የመግታትና የመታገስ አቅም ላይ ነው። ከ30 ዓመታት በፊት የነበረው ወጣት ይህንን የመታገስ አቅም በተፈጥሮ ያገኘው ነበር። አንድን ነገር ለማግኘት መልፋትና መጠበቅ ግድ ነበረ። ዛሬ ግን ህይወት ሙሉ በሙሉ ተቀይራለች። መረጃ በሰከንድ፣ ምግብ በስልክ ጥሪ፣ ደስታና መዝናኛ ደግሞ በተለያዩ ሶሻል ሚዲያዎች ላይ በአንድ የጣት ንክኪ ይገኛል። አእምሯችን በቀላሉ ደስታ ሲያገኝ የሚያመነጨው ዶፓሚን የሚባል ኬሚካል አለ። ዛሬ ያለው ትውልድ አእምሮ ያለምንም ልፋት በየሰከንዱ ፈጣን እርካታን እንዲያገኝ ተለማምዷል። ይህ ስነ ልቦና ለውጥ ምን መሰላል? ይህ ስነ ልቦናዊ ለውጥ ምን ያመጣል? ህይወት እውነተኛ ፈተናውን ይዛ ስትመጣ፣ ለምሳሌ አዲስ ቢዝነስ ወይም ስራ ጀምረህ በየቀኑ እየለፋህ ውጤቱ በ6 ወር ወይም በ1 ዓመት ውስጥ ሳይታይ ሲቀር አንጎል መታገስ አይችልም። ምክንያቱም ፈጣን ውጤት ብቻ ነው የለመደው። በዚህ ጊዜ ወጣቱ ፊት ለፊት ተጋፍጦ መከራን ከመቀበል ይልቅ አእምሮውን ውጥረቱን መቋቋም አቅቶት ወዲያውኑ ይህ ስራ አይሆንልኝም ብሎ ተስፋ ይቆርጣል። ከዚያም ራሱን ወደሚደብቅበት የሱስ ማደንዘዣ ወይም ቀኑን ሙሉ አልጋ ላይ ተኝቶ ስልክ ወደ ማየት ይሸሻል። እስኪ ራሳችሁን ጠይቁ። አንድ ዓላማ ይዘህ ስትነሳ ውጤቱ ወዲያውኑ ካልታየህ የመተው ዝንባሌ ያለህ፣ የአእምሮህ በፈጣን እርካታ ስለደነዘዘ የመጣ የደካማነት ምልክት ነው። ክፍል 2 ከባድ ፈተናዎችን በአቋራጭ የመፍታት ስጠት።
ሁለተኛው የደካማነቱ ትውልድ ስነ ልቦናና መገለጫ የችግሮች መሸሻ መንገዶች ናቸው። በጥንት ዘመን ወጣቶች የገንዘብ ችግር፣ የቤተሰብ መበታተን ወይም የሀገር መከራ ሲገጥማቸው ብቸኛው አማራጭ ጠንክሮ መስራት፣ ሌሊትና ቀን በጽናት መልፋትና ያንን መራራ ፈተና በትግል ማለፍ ነበር። ያ ትግል ደግሞ በውስጣቸው እንደ አረብ ብረት ጠንካራ የሆነ ሰብዕና ይቀርጽላቸዋል። በሰው ፊት የማይፈሩ፣ ለችግር የማይበገሩ ያደርጋቸዋል። ዛሬ ግን ፈተና ሲመጣ ወጣቱ ፊት ለፊት ከመጋፈጥ ይልቅ ራሱን የሚያታልልባቸው ብዙ ስውር ማምለጫዎች ዘመናዊ ዓለም አዘጋጅቶለታል። አንዳንዱ በጫት በሲጋራና በሱስ ውስጥ ችግሩን ለመርሳት ይሞክራል። ሌላው ደግሞ አልጋ ላይ ተኝቶ ፊልም በማየትና ቀኑን በሙሉ በማህበራዊ ሚዲያ ላይ በማሳለፍ ከእውነታው ይሸሻል። ይባስ ብሎ ደግሞ በሶሻል ሚዲያ ላይ የሌሎችን ሰዎች የተስተካከለ ለፎቶሾፕ የተዋበና የተዋሸ ስኬታማ ህይወት እያየ እኔ ብቻ ነኝ ዕድለቢስ፣ እኔ ብቻ ነኝ መከረኛ የሚል የዝቅተኝነትና የቁጭት ስሜት ውስጥ ይገባል። ወጣቱ ሳያውቀው ተበዳይ ነኝ የሚል አስተሳሰብ ያዳብራል። ድሃ የሆንኩት በሀገሬ ምክንያት ነው ይላል። ስኬታማ ያልሆንኩት ቤተሰቦች ስላልረዱኝ ነው እያለ ጥፋቱን በሙሉ በሌሎች ላይ ያሳብባል። ይህ መሸሽ በአንጎላችን ውስጥ የሽንፈት አዙሪት ይፈጥራል። ፈተናን በሸሸውና ጥፋቱን በሰው ላይ በለጠፍከው ቁጥር አእምሮህ የበለጠ ደካማ፣ ፈሪና አቅመቢስ እየሆነ ይሄዳል። ማወቅ ያለብህ ከባድ እውነት አለ። ስኬት፣ የገንዘብ ነፃነትና ጠንካራ ማንነት የሚገነቡት በፈተናዎች ውስጥ ፊት ለፊት ተጋፍጠህ አልፈህ እንጂ ፈተናዎችን በአቋራጭ ሸሽተህ ወይም ሰውን ከሰህ በፍጹም አይደለም። እስኪ በጥልቀት አስበው። በህይወት ትልቅ ፈተና የገንዘብ ማጣት ወይም ውድቀት ሲመጣብህ የምታደርገው የመጀመሪያው ነገር ምንድን ነው? መፍትሄ ፍለጋ መንቀሳቀስ ወይንስ ራስን አደንዝዘህ ከችግሩ መደበቅ? መልሱን ላንተ ትቼዋለሁ። ክፍል 3 የብረት ማንነትን የመገንቢያ 3 ወርቃማ ህጎች። ወንድሜ፣ ከዚህ የደካማነት ስነ ልቦና አዙሪት ወጥተህ በማህበረሰቡና ዘመናዊ ዓለም የጫነብን ሰንሰለት ሰብረህ እንደ አባቶቹ ጠንካራና የማይበገር ማንነት መገንባት የሚችልበት 3 መሰረታዊ የንቃት ህጎች አሉ። የመጀመሪያው የዶፓሚን ቁጥጥር ማድረግ። አእምሮህ ያለ ምንም ልፋት በየሰከንዱ የሚያገኛቸውን ትናንሽና የውሸት እርካታዎችን በአስቸኳይ ቀንስ። በቀን ውስጥ ቢያንስ 3 እና 4 ሰዓታት ስልክን ሙሉ በሙሉ ወደ ጎን አስቀምጠው። አእምሮ ውጥረት፣ ዝምታንና መሰላቸትን እንዲለምድ አድርገው። መከራከር፣ ማሰብና ትልቅ ስራዎችን መስራት የሚችለው ባልደነዘዘና ንቁ በሆነ አእምሮ ብቻ ነው። 2 ፈተናን እንደ አእምሮ ጡንቻ ማየት። በህይወትህ የሚመጡ ውድቀቶች የሰዎችን ትችትና የገንዘብ ጥረቶችን እንደ ጠላት አትያቸው። ልክ ጂምናዚየም ውስጥ የምታነሳው ከባድ የብረት ክብደት ጡንቻህን ቀዶ እንደሚያሳድገው ሁሉ የህይወት ፈተናዎችም ውስጣዊ ማንነትህን፣ ብልሃትህንና ጽናትህን የሚያጠነክሩ የብረት ክብደቶች ናቸው። ፈተና በበዛ ቁጥር አንተ ይበልጥ እየጠነከርክ ትሄዳለህ። ቁጥር 3 የነገ በሽታን በተግባር መስበር። ከነገ ጀምሮ እለወጣለሁ፣ ከሚቀጥለው ሳምንት ጀምሮ አዲስ ነገር እሰራለሁ የሚለው ሀሳብ የአእምሮ ትልቁ ማታለያና የደካማነት ምልክት ነው። ነገ የሚባል ቀን በታሪክ ውስጥ ነው ያልኩ። ህይወትህን ሙሉ በሙሉ መለወጥ የምትችለው አሁን ባለበት ሰከንድ ላይ ነው። ባልተመቸ ሁኔታ ውስጥ ሆነ በምትወስደው ከባድ ድርጊት ውሳኔ ብቻ ነው። የዘመናዊው ዓለም ስውር ማደንዘዣዎች አንተን ሰነፍ፣ ደሃ፣ ፈሪና ሁልጊዜ ተስፋ የቆረጥክ አድርገው በባርነት ሊያስሩ ይፈልጋሉ። ነገር ግን ያንተ እውነተኛ ማንነት አይደለም። በአንተ ደም ውስጥ የትኛውን ከባድ ማዕበልና መከራ አልፎ በአሸናፊነት መቆም የሚችል ታላቅና ታሪካዊ የአባቶች ኃይል አለ። ዛሬ ይህንን ቪዲዮ ከዘጋኸው በኋላ ከአልጋህ ተነሳ። ስልክን ወደ ጎን አስቀምጠህ መስታወት ውስጥ ራስህን እያየህ በቁርጠኝነት ጠይቅ፣ እኔ ጠንካራው ትውልድ ነኝ ወይስ ደካማው? ምርጫህን ዛሬውኑ በምትጀምረው ስራ በተግባር ላይ ያሳይ። ይህ ቪዲዮ ለአእምሯችሁ አዲስ ንቃት እንደሰጣችሁ ሙሉ በሙሉ አምናለሁ። ሀሳቡ በልባችሁ ላይ ከደረሰ ቪዲዮውን ሰብስክራይብ እና ላይክ አድርጉ። ሌሎች ተስፋ ለቆረጡ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። አብራችሁን ጠብቁ።